እዚህ አፍንጫችን ስር ውስጥ ትንሽ ይስጋ አለች የወጣች ብሎ የሚጠይቅ አለ ስለዚህ ጉዳይ ልናወራ ነው ስለዚህ ብዙ ጊዜ እንደዚህ በመስዋዕት ላይ ሲታይ በመብራት የምታይ ትንሽ የባጭ ነገር አለ አንዱ ብቻ ሳይሆን በሁለቱ አፍንጫችን ውስጥ የምናየው ማለት ነው ስለዚህኛው ተርቢኔት ነው የሚባለው ባጭ ሳይሆን የአፍንጫችን አንዱ ክፍል ነው ማለት ነው ይሄ ደግሞ በመኖሩ ምክንያት ጥቅም እንጂ የሚያመጣው ጉዳት የለም መታፈንም አያመጣም ማለት ነው ስለዚህ እንደዚህ አይነት ሲኖር የአፍንጫችን አንድ ክፍል መሆኑ እንድታውቁ ነው ብዙ ጊዜ ህፃናት ላይ እንደዚህ ሲኖራቸው ባጭ ያለው አፍንጫው ላይ አንዳንድ ሰው ደግሞ ያፍንጫ ቶንሲል ይመስላል በነገራችን ላይ ያፍንጫ ቶንሲል እንደዚህ በቀላሉ የምናየው ሳይሆን ካፍንጫው በስተጀርባ ያለው ናዞፋሪንክስ የሚባል ወይ ደግሞ ካፍንጫው በስተጀርባ ያለው ነውና ወይ በኢንዶስኮፕ ወይ በሌላ መሳሪያ ነው የሚታየው እንጂ በቀላሉ የምትታይ እዚሁ ጋር ያለችው ባጭ አይደለም ማለት ነው ይሄ ማለት ግን የመታፈን ስሜት ካለ መድማት ሚኖር ከሆነ ወይ ደግሞ አንድ ወይ ደግሞ ሁለቱ በተለየ መልኩ ስንተነፍስበት መታፈን ካለ ግን ከዚህ ባጩ ምንለው ወይ ደግሞ ተርቢኔት ምንለው ባለፈ ያፍንጫ ችግር ሊኖር ስለሚችል እነዚህ ስሜቶች ሲኖሩ መታከም ይኖርብናል ይሄ እንደውም ስናየው እንደዚህ አይነት ነገር ስናይ ግን የኖርማል ፓርት መሆኑን እንድታውቁ ነው አመሰግናለሁ ዶክተር ፊልማዊት እባላለሁ ከአንገት በላይ ህክምና ስፔሻሊስት ነኝ